ሰላም እንዴት ናችሁ? ቤተሰብ ብሎግ በመዳን ቤት እንደቀጠለ ነው። እንግዲህ መጀመሪያ እንዳያችሁት ሻወር ነበር የወሰድኩት። በጠዋት ሻወር መውሰድ በጣም ያነቃቃልና ቅመሞችዬ እቺን ነገር አስለምዷት። ከዛ ቀጥታ ወደ ማጥባት ነበር የሄድኩት። ከዛ እቺን እንቁላል ለቁርስ የጣድኳት። ከዛ በዚህ መልኩ ደረሰልኝ። ሻይ ማፈላው የፈጠነ በልቼ ወደ ስራዬ። በነገራችን ላይ ቅመሞች ቁርስ አይበሉም ተብላችሁ እየታማችሁ ነውና ቅመሞችዬ እቺን ነገር አስተካክሏት። እና እንግዲህ መጀመሪያ ወደ ሀማም ማጠብ ነው የሄድኩት። ያው የወንዶች ሀማም ነው እና ይሄ መክሰላ ነው እና እዛ አጸዳውኝ መጀመሪያ መክሰላውን እንዳያችሁት። ከዛ ወደ ውስጥ ገባው ማለት ነው። ወደ ሀማም ወደ ውስጡ ማለት ነው። እና ውስጡን በዚህ በምታዩት መልኩ ፏ እያረኩኝ ነው እንግዲህ እንግዲህ ሀማሙን በዚህ መልኩ አጥቤ ጨረስኩኝ። ከዛ ወደ መጅልስ ነው የሄድኩት ቀጥታ። ከዛ መጋረጃ ከፈትኩኝ ምናምን። ንጹህ ነው ቤቱ አስለን ያው የተወሰነ ልረትብ ብዬ ነው እንጂ ማሻላ ንጹህ ነው። እና በባለፈው ቪዲዮ ላይ ቤቱ በጣም ያምራል እና ብስትሉ ነበር እና ማሻላ በጣም ነው የሚያምረው። እና ከዛ እንዲህ የነዘብኩኝ ነበረ ጣውላዎቹን። በካጉ ግን ፌሪ ነው። እሺ ፌሪ በጣም ነው የምወደው፣ በጣም ነው የሚያጸዳልኝ እና በሱ ነው እኔ የማጸዳው ጣውላዎችን። እና ከዛ መክኒሳ ይዤ መጣሁኝ። እንደዚህ በምታዩት መልኩ እየጠረኩኝ ነበር እዚህ ጋር። ከዛ አሁን ደግሞ መወልወያ ነው ይዤ የመጣሁት። ይሄ መወልወያ በጣም ነው የሚመቸው፣ ጸዴ ነው በቃ። በነገራችን ላይ ማለት ነው የቻልኩትን ብቻ ነው እየቀረጽኩ ማሳያችሁ እንጂ ውሎ ይሄ ብቻ አይደለም። መቅረጽ የምችለውን ብቻ ነው እየቀረጽኩ ማሳያችሁ። ከዛ በዚህ መልኩ ጽዳቴን ጨረስኩኝ። ከዛ እንግዲህ እዩት ቤቱን አያምርም? ማሻአላህ። ለእኛም እንግዲህ እንደዚህ ያማረውን ይስጠን ኢንሻአላህ ያ ረብ። ከዛ ጨራርሼ ምናምን ወደ መጥበቅ ሄድኩኝ። እዚህ ጋር ምሳ እየሰራሁኝ ነበር። የሁለት ሰው ምሳ ነውና ሰራው በላን ምናምን። እዚህ ጋር ደግሞ የበላንበትን እያጠብኩኝ ነበረ። ከዛ ጨርሼ ያደራረኩኝ መለስኩኝ ወደ ዱላብ። ከዛ ለሰውየው ሻይ አፍልቼ ወሰድኩለት። እዚህ ጋር ደግሞ ፈርን እየነዘብኩኝ ነበረ። የባለፈውን በካክ ደግሞ ረሳሁኝ ማለት ነው ቪዲዮ ላይ ማስገባት። ኮሜንት ላይ አስቀምጥላችኋለሁ ኢንሻአላህ። በባለፈው ቪዲዮ ኮሜንት ላይ ጠይቃችሁኝ ነበረ። ያ ቪዲዮ ጠፍቶብኝ ነው። ኢንሻአላህ አሁን አስቀምጥላችኋለሁ። ከዛ ፈረኔን ነዝፌ ጨረስኩኝ። ውጪ ደግሞ ፀሐይ በርዶ ነበረ። ወደ 12 ሰዓት አካባቢ በኢትዮጵያ ወጥቼ እንደ ግቢውን ጠረኩኝ ምናምን። ከዛ ጨርሻለሁ እዚህ ጋር። ከዛ ጨርሼ እዚህ ጋር ያፈስኩኝ ነበረ ቆሻሻውን። ከዛ ምን አረኩኝ? ሸጀሮችን ውሃ ጠጣው። በማታ ጠጪ ይደርቅብሻል ባላችሁኝ መሰረት በማታ ማጠጣት ጀምሬያለሁ። ሹክረን። ከዛ መሸ። እዚህ ጋር መጋረጃዎቹን እየመለስኩኝ ነበረ። የቀን ውሎዬ ይሄንን ይመስላል። ስለምታዩኝ፣ ስለምታበረታቱኝ፣ ስለመልካም አስተያየታችሁ በጣም አመሰግናለሁ። ወዳችኋለሁ። ባይ